አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተም በያላችሁበት አላህ ይጠብቃችሁ። ውድ ቤተሰብ ዛሬ ከብዙ መጥፋት በኋላ ወደ እናንተ መጥቻለሁ። እስቲ የመጣሁበትን ምክንያት እነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉትና የተሰማችሁን ሐሳብ በኮሜንት እንድታሳውቁኝ እፈልጋለሁ ማለት ነው። ውድ ቤተሰብ ከዛ በፊት በእኔና ፍርዶስ መሀል የተፈጠረውን ነገር እናንተ ታውቃላችሁ። በዚህ አጋጣሚ በዙሪያችን ሆናችሁ እኛን የምትደግፉና የምትንከባከቡን የምታበረታቱን ውድ እህት ወንድሞቼ በጣም አከብራችኋለሁ፣ ወዳችኋለሁ። አላህ ጀዛችሁን ይክፈላችሁ። ዛሬም ለእያንዳንዳችሁ ለኛ ሞራል ተጨንቃችሁ ትዳራችን እንዳይፈርስ ብዙ ለታገላችሁ እህት ወንድሞቼ ለእናንተ ነው ይህ ቪዲዮ እየሰራሁላችሁ ማለት ነው። ብዙ ኮሜንት ደግሞ ያው እሷ ወደ እናንተ ባቀረበችው ቪዲዮ መሰረት ብዙ ትችት የወረደው እኔ ላይ ነው። እኔም ቪዲዮ በተሰራ ቁጥርና ኮሜንት በተጻፈልኝ ቁጥር ማብራራት አይጠበቅብኝም ብዬ እስከዛሬ ዝም ብዬ ነበር። እንደዚህ ያልኩበት ምክንያት ለምንድን ነው? ያው የሚዲያ ሰው ስንሆን የሚዲያ ፕሮግራማችን ሌላ መሆን አለበት፣ ትዳራችን ደግሞ የግል መሆን አለበት። እኔም እዚህ ጋር መጥቼ ስለ ትዳሬ ማውራቴ ትልቅ ይቅርታ እንድታረጉልኝ እፈልጋለሁ። ምክንያቱም በእኛ ጉዳይ የተጨነቃችሁ ብዙ ስላላችሁ እናንተ እውነቱን እንድታውቁት ነው ዛሬ የመጣሁት እንጂ ስለኔ እውነት አለኝ ብዬ ለፍርዶስ ወይም እንዳታምኗት ለማድረግ አይደለም። እና ምን ልላችሁ ፈልጌ ነው፣ ባለፈው ፍርዶስ ናስር አግብቶብኛል ብላ ዘመቻ አስከፍታብኛለች። እኔ ዝም አልኳት። ከዛም በኋላ የናስር ሚስት እኔ ጋር ደወለች ብላ ለእናንተ ተናግራለች። እሱንም ዝም አልኩ። ሲበዛ ግን አሁን ደግሞ ሁሉንም ነገር ወደ ጎን ትቼ ከዚህ በኋላ ምንም ላልጠፋ ወደ እናንተ መጥቻለሁ ብላ ከትላንት ወዳ 3 ቀን አካባቢ ቪዲዮ ሰርታለች ፍርዶስ። ዛሬ ግን እኔም ወደ እናንተ የማደርሰው ጉዳይ ስላለኝ ውድ ቤተሰብ እስኪ እናንተም እኔም ጥፋት ካለብኝ የሰው ልጅ ነኝና ጥፋት አይኖርብኝም አይደለም፣ የሰው ልጅ ነን፣ እሳሳታለሁ። እስኪ እናንተ ናስር ይህ ትክክል አይደለም ተመለስ የምትሉ ነገር በነገርኳችሁ ወይም እሷ በነገረቻችሁ አይነት እስኪ የተወሰነ እንኳን ትምህርት ላገኝ ስለምችል ወደ እናንተ መጥቻለሁ። እኔና ፍርዶስ ያልተግባባንበት ዋናው ምክንያት ልንገራችሁ ማለት ነው። እሱም ዋናው ነገር ከዛም በፊት ተናግሬያለሁ። እኔና ፍርዶስ ማያግባባንና ማያስማማን ከዚህም በኋላ ቢሆን እኔና ፍርዶስ አብሮ የማያኖረን ምክንያት ቢኖር የማህበራዊ ሚዲያ ነው። ምክንያቱም ለእያንዳንዱ ነገር ፕሮግራም እንዲኖረው እፈልጋለሁ። ሁሉም ሰው የራሱ የሆነ ህይወት አለው። ሰው ደግሞ እንደ ቤቱ እንጂ እንደ ጎረቤቱ አይደለም የሚኖረው። ይቅርታ አድርጉልኝ። እኔ ግን ስለ ራሴ ስለ ቤቴ ስናገር በቃ በእንደዚህ አይነት ኃላፊነት በጎደለው ህይወት ልጆችም ይሁን እኔ መኖር ስለማንፈልግ ነው ከፍርዶስ ጋር ብዙ ደረጃ የደረስነውና እንድንለያይ ዋናው ምክንያታችን እሱ ነው። ከዚህም በኋላ ቢሆን እኔ ምንም ሐሳብ የማልቀይርበት ጉዳይ ቢኖር ትዳርና ማህበራዊ ሚዲያ አብሮ አይሄድም። አብሮ አይሄድም ስላችሁ ጭራሽ ቪዲዮ አትስራ ማለት አይደለም። ከዛም በፊት በቪዲዮ ጉዳይ ቪዲዮ እንዳሰሪ ብዬ ተጣልተናል ስላችሁ ቪዲዮ ትስራ፣ ምክንያቱም አንተ እሷን ስታገባት ቪዲዮ እንደምትሰራ አታውቅም ወይ ብላችሁኛል። በእርግጥ እኔ የዛኔ ቪዲዮ እንደምትሰራ አውቃለሁ። ግን ቪዲዮ ስትሰራ እኔ ዝም ያልኩት በሂደት ይስተካከላል። ያው ከዛ ፊት ብቻዋ ስለነበረች ትዳር ስለሌለባት ልጅ ስለሌለባት ልትሰራ ትችላለች። ግን ስንጋባና ትዳር ላይ ስትሆን ባል አለ፣ ቤት የሚባል ነገር አለ፣ ልጆች ይመጣሉ። ግን ሁሉም ነገር በመጠኑ እየቀነሰች ትሄዳለች፣ ይስተካከላል በሚል እንጂ ወጥ እስከ መጨረሻ በዚህ አይነት እንቀጥላለን የሚል ሐሳብ አልነበረኝም። ግን በመጨረሻ እየከበደ መጥቷል። ከኔ በላይ ሲሆን ግን ያው ምንም ማድረግ አልችልም። ምክንያቱም በማልፈልገው ህይወት ውስጥ ሆኜ
ልጆቼንም እኔም ነፃነት ሳይኖረን ጊዜ ሁሉ ለሚዲያ ሆኖ ከምንኖር ደግሞ የመጣው ይምጣ እንጂ አማራጭ መፈለግ ነው። እኔ ፍርዱስ ወዳታለሁ፣ ባለቤቴ ናት፣ የልጆቼ እናት ናት። እንድትለየ አልፈልግም። ምክንያቱም ልጆቼ ያለ እናትና አባት እንዲያድጉ አልፈልግም ነበር። ያለ እናት እንዲያድጉ አልፈልግም። ግን ግድ ሆኖ እሷም ደግሞ ማህበራዊ ሚዲያ የሚባል ነገር የዚህን ያህል አመት ያፈራኋቸው ጓደኞቼ ላንተ ስል አለቅ ብላኛለች። እስኪ እናንተ የተሰማችሁን ሀሳብ ለኔም ለሷም ግለጹልን ውድ ቤተሰቦች። እኔ ያው አንዳንዴ ቪዲዮ ብሰራ ችግር አልነበረው በፕሮግራም ማለት ነው። ምክንያቱም ለቤቷ ያላትን ጊዜ ተጠቅማ ልጆቿን በስነ ስርዓት አሳድጋ ልጆቿን እየተንከባከበች በሳምንት አንዴ የሚሆን 2 3 ሲመቻት ቪዲዮ መስራት ትችላለች። እሷ ግን እንደ መጀመሪያውኑ ለምንድነው በየቀኑ የማልሰራው በሚል ሁሌም ጭቅጭቅ ላይ ነን። ማያስማማንም ማያግባባንም እኔና ፍርዶስ ይሄና ይሄ። ከዛ በተጨማሪ ግን አሁንም እኔና ፍርዶስ አልተግባባንም፣ ተለያይተን ነው ያለው። በምን ምክንያት? በዚህ በሶሻል ሚዲያ ምክንያት። ብዙ ቤት ያለው በርግጥ ያው ለምንም ግድ ስለማይሰጠው ሰው ብቻ ገንዘብ ለማግኘት ልጁ ማስቀምጦ ማይመጥን ቪዲዮ ልጁ ህፃኑን እያሳዩ ወይም ደግሞ ውሸቱን እውነት ነው እየተባለ ለብር ተብሎ ብዙ ነገር ሊሰራ ይችላል። እኔ ግን አእምሮ ያልተቀበለው ነገር ተሸክሜ መኖር በጣም ስለከበደኝ በነፃነት ለሁሉም ነገር ፕሮግራም ተዘጋጅቶለት ያለውን እውነት ወደ እናንተ ብታደርስ ፍርዶስ ምንም ቅር አይለኝም። በዚያ ለመግባባት ለጊዜው አንድ ላይ አይደለንም። ግን እኔና እሷ በተለያየን ቁጥር ማንም ደውሎ እናስተራግብቶብሻል ተብላ ወደ ሚዲያ ወጣ የምትናገር ከሆነ የቱ ጋ ነው እሺ ትዳር የሚባለው? ትዳር እኮ ለሚዲያ ሳይሆን ትዳር ለግል ነው። ትዳር ሚስጥር ነው። የትዳርና የሚዲያ ያለንን ቦታ መለየት ግድ ይለናል። ምክንያቱም ያው ማንም ስለምንም ይስራ፣ እኛ ግን እንደ ቤታችን ሚስጥራችን ጠብቀን ልጅ የማሳደግ ኃላፊነት ስላለብን ትዳር ከሁሉም ነገር ገለልተኛ ሆኖ የትዳር ሚስጥር የግል ነው ብዬ ስለማምን ነው ይህ ለእናንተ እንድነግራችሁ የፈለኩት። ምክንያቱም ብዙዎቻችሁ ሚዲያን እየተጠቀማችሁ ቤታችሁ በትክክል የምትመሩ ሰዎች ስላላችሁ ምናልባት ደግሞ ፍርዶስን በተለይ እንድትመክሩልኝና ያው የኛም ትዳር ተስተካክሎ የሚቀጥል ከሆነ በእናንተ ምክርና ድጋፍ እሷ ልትስተካከልልኝ ይፈልጋለሁ። ከዛ በመቀጠል ግን የኔ ችግር የኔ ስህተት የሆነውን ደግሞ እኔም የሰው ልጅ ነኝ፣ እታረማለሁ፣ እስተካከላለሁ። ካለዛ ግን ትዳርና ሚዲያ አብሮ የምናካሄድ ከሆነ ግን ካሁን በኋላ ትዳራችን አብረን የምንቀጥል አይመስለኝም። ምክንያቱም ያው አሁን የሁለት ልጆች እናትና አባት ነን። ትዳር ሲባል 2 ሆነን፣ ልጅ ሲባል 3 ሆነን፣ አሁን ደግሞ 4 ብለናል። ከዚህም በኋላ ያለው ሚዲያና ትዳር የትኛው መሆኑ ካልተለየልን፣ ስለዚህ መሰብሰቡ የቱ ጋ ነው? እኔ በጣም ቸግሮኛል። የቤቴን ጉዳይ ወደ እናንተ አምጥቼ ላውራ ምንም አልፈልግም ነበር። ፍርዶስ ግን ሁሌም የምትለኝ ነገር ቢኖር ያንተ ስል ከዛ በፊት የስንት ዓመት የተዋወቃቸው ቤተሰቦች የዩቲዩብ ቤተሰቦቼ ላንተ ስል አልተውልህም። አይ ለምንድነው ማተይ ካልከኝ የፈለከውን አማራጭ መወሰን መብት ነው ብላ ሁሌ ስለምትዝትብኝ እናንተን ማሳወቅ ስላለብኝ ነው። እስኪ ትዳር ወይም ባል ልጅ ይሻላል ወይስ ሁሉንም ትቶ ማህበራዊ ሚዲያ ይሻላል? ሰሞኑ የሰራችሁ ቪዲዮ አይታችሁታል። ሁሉንም ነገር ከጫንቃይ አውርጄ ወደ ጎን በመተው ወደ እናንተ መጥቻለሁ። ከዚህ በኋላ አንድን ቀን አልጠፋም እያለች ነበር። ችግር የለውም፣ እሷ አምናበት እናንተም ተረድታችኋት ችግር የለውም። ትዳርሽን ፈተሽ ከኛ ጋር ሁን የምትሏት ከሆነ ምንም ችግር የለውም። ሁሉንም የኔ ጥፋት ይሆናል። ውድ ቤተሰብ ዛሬ ለዚህ ነው እናንተ አብራርቼ ልነግራችሁ ነው የመጣሁት። ውድ ቤተሰቦች ቀጣይ በሌላ ቪዲዮ እመጣለሁ። ብዙ ያላልኩት ነገር አለ። በቀጣይ ቪዲዮ አመጣላችኋለሁ። ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ።